መንሱሬ በጣም ጥንቅቅ ያልክ ሰው እንደሆነ ያስታውቃል። ሻይን ትጠጣለህ፣ ለአለባበስ በጣም ትጨንቃለህ፣ ሽቶ ትቀባለህ፣ አመጋገብህ ሁሉ ነገር ኦርጋናይዝድ እንደሆነ ዝም ብዬ እገምታለሁ። ቤት መጥቻ አላየሁም። ይሄ ከምን የመጣ ነው? ከልጅነት ጀምሮ የተማርከው ነው ወይ ካደግክ በኋላ ነው? አሜሪካ ደርሰህ ከመጣ በኋላ ነው? እውነቱን ለመናገር አሜሪካ ደርሼ ከመጣው በኋላ የለመድኩትና በጣም ላይፌ ውስጥ ያስገባሁት ነገር ይሄ ህግ አሁን ለምሳሌ እናንተ ጋር መኪና እየነዳ እየሄድክ ስቶፕ የሚል ካለ መኪና ኖረም አልኖረም ቆመ ነው የምታሳልፈው። ትራፊክ ኖረም አልኖረም ቆመ ነው የምታሳልፈው። እና እንደዚህ አይነት ህጎችን እና መብት የሰው ልጅ ህግም እንዳለ መብት እንዳለ ነው ከዛ የተማርኩት። እኔ አሁን ይኸው በጠዋት እነዚህ ከቁርስ በኋላ የምጠቀምባቸው ሰፕልመንት ናቸው እና በጣም ብዙ አይነት ሰፕልመንት እጠቀማለሁ ለፀጉሬ ሳይቀር አልፎም ደግሞ ቅንድቤን ሊያሳድግልኝ የሚችል ሰፕልመንት ሁሉ እጠቀማለሁ። ተጠንቅቄ ነው የምኖረው። በተሻለኝ መጠን ሻርፕ ህይወት መኖር ነው የምፈልገው። ቴዲሻ እንቅልፌ በሰዓት ነው የምተኛው። ስፖርት ሰራለሁ። ዊክሊ 6 ቀን ስፖርት ሰራለሁ። ለምበላው ነገር ተጠንቅቄ ነው የምበላው። ለምን መኖር ስላለብኝ በመብላቴ በሰውነቴ አላግባብ መወፈር በሽታ እንደሚመጣብኝ አውቃለሁና ተጠንቅቄ ነው የምኖረው። ሽቶዬን ደግሞ ያው እንደምታውቀው አሁን አንተ ጋር ለመግባት ስል እንኳን ተቀብቼ ነው የገባሁት። ዋው አሜሪካ ደርሰህ ከመጣ በኋላ እንደውም አንዳንድ ሰዎች ሲነግሩኝ መንሱር ማን እንደ ሀገር ከዚህ በኋላ አሜሪካ ራሱ ብትመጣ እኔ ወደዛ ሄዳለሁ እንጂ አሜሪካ ጠቅልዬ አልገባም። ከዚህ ቀደም የመኖር ፍላጎት ነበረው። አሜሪካንን ሄዶ የህዝቡን አኗኗር ካየ በኋላ ሀገሬን እንዳለ በቃ ቀረ ትባላለህ እና እውነት ነው። እውነቱን ለመናገር ያው የአሜሪካ የላይፍ ስታይል ትንሽ አስቸጋሪ ነው። ለምን ብትለኝ ኢትዮጵያ ውስጥ የሆነ ሆፕ ከሌለ የሆነ ለመስራት መስመር ላይ ካልሆንክ በስተቀር አሜሪካ መኖር በጣም ከባድ ነው። ግን ቢዝነስን ኤክስፔንድ እንትን በየቦታው ኢንተርናሽናል ማድረግ ትልቁ የ2025 ፕላኔ ነው። አሁንም በቅርብ ቀን የሆነ ሌላ ሀገር እዚሁ አፍሪካ ሀገር እሄዳለሁ፣ ለኢትዮጵያ ቅርብ የሆነ ሀገር። ከዛ በተረፈ ግን በምንም ተአምር ለመኖር የማልመኘው ሀገር ቢኖር አሜሪካ ነው። በምንም አይነት ተአምር ከኢትዮጵያ ውጪ አሜሪካ ሂዶ ስራ ሰርቶ መምጣትን አልፈልግም። ግን ሌሎች አፍሪካ ሀገሮች ላይ በጣም ትልቅ በሰፊው ተዘጋጅቼበት በቅርብ ቀንም ወደዛ ይሄዳለሁ። ከዛ በተረፈ ግን ከኢትዮጵያ ውጪ መውጣት ብዙም አያስፈልገኝም፣ አልፈልግምም። ደግሞ ቸግሮኝም እዚህ መኖር ነው የምመርጠው። አንድ በቅርቡ ቫይራል የወጣ ኢንተርቪው ነበር። እንደ ኤለን መስክ ወደ ስፔስ ማንኮራኩር ለማምጠቅ በቀጣዮቹ እሺ ቴዲ ምን ልታግዘኝ አሰብክ ታዲያ እዛ ላይ? እና ጥያቄ ነው ከህዝብ የሰበሰብኩትን ጥያቄ ነው ጠይቀኝ እና ወደ ስፔስ በ2040 ነው ባለሳሳት በ2040 ወይም ደግሞ በ2030 አካባቢ በቅርቡ ወደዛ ማንኮራኩር የማምጠቅ ስራ እንደጀመርክና ራዕይም እንዳለ የሰሙ ሰዎች አንዳንዶች መንሱር አደርጋለሁ ያለውን ያደርጋል ይላሉ። አንዳንዶች ደግሞ ምንድነው መንሱር ማንኮራኩርና እፉዬ ገላ አይለይም እንዴ ሲሉ ተርበውካል። ምን ትላለህ? አዎ ቴዲ እውነቱን ለመናገር ያንን የሆነ አንድ ብሮድካስት ላይ በቅርብ ጊዜ ኦር ደግሞ ቀጣይ ያለ ትልቁ እቅዶች ውስጥ ምንድነው ሲሉኝ አይ ቲንክ 2020 ያልኩ እርግጠኛ አይደለሁም። 2020 ተብሎ ነው የወጣው። እኔ ግን በ2030 ነበር ያልኩት። ግን ኦልሞስት 2 ዓመት ሆኖኛል ይሄን ስራ ከጀመርኩኝ። ሰዎች መንኮራኩር ማምጠቅን በጣም ከዓለም ላይ ካሉት ስራዎች በቃ ትልቁ ይሄ ምንድነው ቢሊየነር መሆን ካልሆንክ በስተቀር መስራት እንደማትችል ስፔሻሊ አፍሪካዊ ሆነ ኤለን ማስክ የሚሰራው በተለይ በነገራችን ላይ ኤለን ማስክ የሳውዝ አፍሪካ ሰው ነው። አንተም ታውቃለህ ይሄንን። አሜሪካዊ አሁን ዜጋ ሆኖ ምናምን ሆነ እንጂ ፍሮም አፍሪካ። እኛ ኢትዮጵያ ውስጥ ስንኖር የሆነ ፋብሪካ ልተክል ነው ብዬ ብናገር ሰው ምንም በቁብ ላይ ቆጥረው ይችላል። እንደዚህ አይነት ነገሮች ሲሆኑ ግን ሰው ይደነግጣል። ሊሳካለት ነው የሚል ኔጌቲቭ ነገርም ይፈልጋል። ሁለተኛ ደግሞ ውሸት ነው ብሎ ነው የሚያስበው። ምናልባት የፌስቡክ ፎቶዎችን እልክልሃለሁ። በዛ በእንደሱ አይነት ሳምፕል የመጡ ከቻይና ሲመጡ ከሳውዝ አፍሪካ ሲመጡ ከተለያዩ ሀገሮች ላይ ሲመጡ 2 ዓመት ሆኖኛል ይሄን ስራ ከጀመርኩ። ባይ ዘ ዌይ በጣም ትንሿን ሚኒመም ክሎስ ቱ $1 ሚሊዮን መስራት ትችላለህ ይሄን ስራ። ትልቁ ደግሞ ወደ $400-500 ሚሊዮን ይፈልጋል። ምናልባት እኛ እንደዚህ አይነት ነገር ስናስብ ብዙዎቻችን እኔን የሚያገናኙኝ አሁን ካልተማረ ነገር ጋር ነው የሚያገናኙኝ። መማር አይጠበቅብኝም ይሄን ስራ ለመስራት። አሰብ ቢዝነሱ አዋጪ ከሆነ በጣም ሂውጅ ጭንቅላት ያላቸው ትላልቅ ፕሮፌሰሮች ትላልቅ ሰዎች እኔ ጋር አሉ በዚህ ስራ ላይ ኦልሬዲ መሬት የረገጠ ነገር ነው ልልህ ብዬ ነው። ዝም ብሎ ሳክስ ምናምን የምትለው ነገር አይደለም። ኢንሻአላህ በቅርብ ቀን ደግሞ የሆነ የሚታይ ነገር አሳያለሁ ብዬ አስባለሁ። ብዙ ሰዎች ዱዓ አድርገውልኛል ይሳካልህ። ብዙ ሰዎች ደግሞ ረግመውኛል። ብዙ ሰዎች ደግሞ የሆነ ከፍታ ላይ ሊመጣ ነው ይሄ ልጅ ብሎ በማሰብ አናትህን እንደዚህ ማድረግ ነገር ውስጥ ገብቷል። እኛ ፈጣሪ የተመሰገነ ይሁን። እኔ ሁሌ በማስበው ሰው ከሚያስበው ከንስር በላይ ነው መሄድ የምፈልገው እንጂ
ሊሳካ ይችላል። ምንም የማይሳካ ነገር የለም። መማርም አይጠይቅም። ያ ስራ ለኔ የተማረ ሰው አለ፣ ከተማረ ሰው ጋር ኮላቦሬት ሆኖ የተሰራለ ነው እንጂ አደርገዋለሁ፣ አሳካዋለሁ። ከ2 ዓመት በላይም ደግሞ የሰራሁበት ነገር ስለሆነ ነው እንጂ ዝም ብዬ አልናገርም። እንዴት አይምሮ ላይ የሌለን ነገር ያልጀመርከውን ነገር ላይሰንስድ ያልሆንከውን ነገር መናገሩ ራሱ ይሄ ነውር ነው የሚሆነው። አሁን ሰው ቢሮዬ ሲመጣ እነዛን ማቴሪያሎች ሲያይ እንዴ መንሱር ይሄን ነገር ጀምረዋል እንደ ይለኛል። ወላሂ እውነቴን ነው የምነግርህ። ዝም ብዬ ያወራው ነው የመሰለው ለሰውና ፈጣሪ ያሳካዋል። በእርግጠኝነት ደግሞ አንተም ኮንግራ ትለኛለህ። ይሆናል። መንሱር በጣም ታዋቂ ሰው ነህ። ከ10 ኢትዮጵያዊ በእርግጠኝነት 6ቱ ያውቃል። አሳንሽ ዴፊኒትሊ እሱ ጥያቄ የለውም። ከ10 6ቱ ያውቃል። በተለይ ወደ ሶሻል ሚዲያ የሌለበት ከተሜው ከሆነ ከ10 8 7 ያውቃል። ሶሻል ሚዲያ ወዳልገባበት ቴክኖሎጂ መብራትና ወደሌለበት አካባቢ ከሆነ ያው አክሰሱ ስለሌላቸው ላቁ ይችላሉ። መግባት መውጣት ላይ ፎቶውን እነሳ እያሉ ጫና የሚያሳድሩ ብዙ ነገሮች ሊኖሩ ይችላሉ። ቦዲጋርድ አለ ወይ? ጋርድ የለኝም። ጋርድ እኔ አንዴ ትዝ ይለኛል እንደዚህ ያው ለነፃነት እንታገላለን ከሚሉ ወገኖች ስልክ ተደወለብኝና ትንሽ የመረበሽ ነገር አጋጥሞኝ አይ ዝም ብለህ የሆነ ኢንተርቪው ልሄድ ነበርና ሳወራው አንድ ወዳጄ አብረን ብንሄድ ይሻላል ቆይ እስቲ ምናምን ብሎኝ በህይወቴ 1 ቀን ወይ 2 ቀን በጋርድ የተንቀሳቀስኩት ይጨንቀኛል። በጣም ነው የጨነቀኝ። ያን ቀን ራሱ የሰው ትኩረት ከበፊቱ እጥፍ ነው የሆነውና ዋው ይሄ ነገር በቃ ልክ አይደለም የሚለውን ነገር አስቤ ነው የተውኩት። እኔ ጋርድ የለኝም፣ ድራይቨር አለኝ። መንሱር ሚሊዮነር ነው ቢሊዮነር ነው? መንሱር ድሃ አይደለም፣ ግን ይሄን ያክል ሚሊዮን ብር አለኝ ብዬ የምናገርበት አንድም ነገር የለም። ግን ድሃ አይደለም። ለሚሊዮነርነትም ለቢሊዮነርነትም ደግሞ ትራኩ ላይ ኑሮ ንግድ እየነገደ ያለ ሰው ነው። ለምን ያው መንግስት ሰራተኛ ስትሆን ደሞዝህ ነው እቺን ያክል ብር አለኝ ትላለህ። ነጋዴ ስትሆን ግን የዛሬ ቀጠሮ ለምሳሌ እኔ አሁን ዛሬ ስኬጁል ያረኳቸው 4-5 ሰዎችን አገኛለሁ በቢዝነስ ዋይዝ ማለት ነው። ከ4-5ቱም አንደኛው ስራ ቢሳካ ብዙ ሚሊዮኖችን ሊያመጣልኝ የሚችል ነገር ስለሆነ ነገ ጠዋት ቶፕ ነገር ሊመጣ ይችላል። ከዚህ በኋላ ግን በብር ሳይሆን በዶላር ነው ካውንት የማደርገው እና በቅርብ ቀን አሳውቃለሁ። ያርግልህ። እኔ የምንጊዜም ጸሎቴ በነገራችን ላይ መንሱር በጣም የምወደው ሰው ነው። ትልቅ እንኳን ሽምግልና ጉዳይ ላይ በድፍረት ከሚጠራቸው ሰዎች መካከል አንዱ ሰው ነው። በጣም ትሁት ሰው ነው። እንደዚህ እንደምታዩት ምናምን አለ መንሱር ሁሉ ነገር ከየትም ብላችሁ ለሆነ ጉዳይ ላይ መንሱር የምትሉት በጣም ትሁት ሰው ነው። እውነቴን ነው። እኔ አንድ ነገር ከነገርኳችሁ በጣም ትሁት ሰው ያልሆነ ነገር አልነግራችሁም። የጋብቻ ጉዳይ ነው ቴዲ፣ በጣም በሚገርም ሁኔታ ሁሌ የምምለው ነገር ነው። ፈጣሪ በቢዝነስ ያሳካልሃል፣ ጤና ይሰጣል፣ ጥሩ ማኔጅመንት ድርጅትን ስራህን ማኔጅ እንድታደርግ ከሰው ጋር እንድትግባባ እውቅናም እንዲኖር ጥሩ ሰው እንድትሆን ያደርግህና በዚህኛው ነገር ደግሞ የሆነ የሚጠበቅ ነገር አለ። አይ ዶንት ኖ ዋይ እና ማተር ኦፍ ታይም የጊዜ ጉዳይ ነው። ሶሻል ሚዲያ ላይ ወደ እንትን ልመልስልህ እስኪ ያንተን ደግሞ ተቀድም እያወራኋቸው ነበርና የኛ ሀገር ጌም ተጫዋቾችና የሌላ ሀገር ዜጎችን እያነጻጸርኩኝ እያወራሁ ነበርና ከሰሞኑ የምናያቸው ነገሮች አሉ። ይሄ ሲቀጣጡ በጫማቸው ውሃ መጠጣት፣ ከመጸዳጃ ቤት ውሃ መጠጣት፣ በርበሬ ኮልጌት ምናምን መቀባባት። የሌላ ሀገር ዜጎችን ደግሞ ስታያቸው ቅጣቶች አይደል ያሉ ናቸው። በቃ ይሳሳቃሉ፣ ይጫወታሉ፣ ፋኖቻቸው ይሰጧቸዋል ምናምን እንደዚህ አይነት ነገር ነውና ምን ታዘብክ አንተ? እኛ ወደ ተሳሳተ መንገድ እየወሰድን ነው ታስባለህ? የጌም ጉዳይ የጊፍት ጉዳይ ወይስ የተለየ ነገር እያደረጉ አይደለም ብለህ ታስባለህ? እኔ እንደዚህ አይነት ነገሮችን የማገናኘው አይ ቲንክ ኑሮ ይመስለኛል። ኑሮ ማለት አንድ ሰው አሁን አንዳንዴ አይታቸው ከሆነ በዚህ በ4 ደቂቃ ጌም 300,000 200,000 ኮይን ያገኛል። which means በኢትዮጵያ ስታሰላው ከ300,000-400,000 ብር በላይ እንደመምጣት ማለት ነው። 200,000 250 300,000 ኮይን አገኘ ማለት በኢትዮጵያ ከ400,000 ብር በላይ ነው። then በዛች 4 ደቂቃ 400 እና 300,000 ብር ሲያገኝ ሰው ቴዲ ለብር ተብሎ የማይደረግ ነገር የለም በዚህ ምድር ላይ ብዙዎቹን ስታያቸው ማለት ነውና ባጭሩ እኔም ማስበው የኑሮ ሁኔታ ይመስለኛል። እና ይሄ ከመደንገጥ ብር አግኝቶ የማያውቅ ሰው ብር ሲያገኝ ምንም ነገር አድርግ ብትለው ያደርጋል። which is ነውር የሆነ ነገር ዊርድ የሆነ ነገር ያደርጋል። እና ትናንት አሁን የሆነች አንድ የውጭ ሀገር ጌመር በጣም ከሚታወቅ ጌመር ጋር ስትጫወት በአንድ ጊዜ 650,000 ኮይን ነው የተሰጣት በዛች 4 ደቂቃ ጫወታ። ስልክ ገብቶበታል መሰለኝ፣ ፖዝ ሆኗል። እሺ እንዴት ናችሁ እናንተ? መንሱሬ እስኪመጣ ድረስ ከእናንተ ጋር አንዳንድ ጨዋታዎች ልጫወት። መንሱሬ ሲመጣ አለ እና ትልቁ ችግር ነው ብዬ የማስበው ምንድነው ጊፍተሮቹ ራሳቸው እንደዛ እንዲያደርጉ ያደርጓቸዋል።
አሁን ባንተ የሆነ ስቃይ ይደሰታል እዛ ያለው ጊፍት የሚሰጠው ሰው። አንዳንዴ እኮ ፖዝ ነው ቪዲዮ ለኔ ቪዲዮ ፖዝ እንደሆነ ነው የሚታየው። ለእናንተ ይታያቸዋል? ሄለን ወርቅዬ እንዴት ነሽ? አለው ቴዲ ድምጽ ይሰማኛል፣ ግን ቪዲዮ እንዲህ ብለህ ፖዝ ሆነ ነው የቆየው። አሁንም የለም ድምጽ ይሰማኛል፣ ግን ቪዲዮ ፖዝ ሆኗል። ያንተ እንዳይሆን እኔ ለራሴ ይንቀሳቀሳል። እኔ እንቀሳቀሳለሁ፣ እታያለሁ ነኝ። ያንተ እንቅስቃሴ ይታየኛል። እኔ እሺ፣ እንደዛ ከሆነ አውራ ችግር የለም። እኔ ፖዝ ሆነ ነው የምትታየው። ሌላ እኮ እያየሁ ነው፣ ይታያል። ኦኬ አለ እንቅስቃሴ። እሺ እሺ፣ እንትን ሚኒማይዝ አድርገውና ውጣ፣ ተመለስ፣ ገባ አድርገው ወጣ አድርገው። በደንብ ነው የሚታየኝ አንተ አሁን። እሺ ቀጥል ቀጥል። እና ምንድነው የምለው ያው አንደኛ የኑሮ ሁኔታ ነው የሚመስለኝ። ብር አይቶ የማያውቅ ሰው በአንዴ እነዛን ያክል 100,000 ብሮች ዛሬ ሲያገኝ ነገ ምንም አድርግ ብትለው ያደርጋል። ህሊናንም የሚወቅስ ነገር፣ ነገ ለትውልድ የማይጠቅም ነገር፣ ነገ ደግሞ ሪከርድ ተደርጎ ገንዘብም አግኝተውበት የተሻለ ህይወት ለመኖር ሲል እነዛ ቪዲዮዎች ማሸማቀቂያ ይሆናሉ። ይሄን ተጠራጠር። ግን ዛሬ ላይ የሚያደርጉት ነገር ምንድነው? ኑሯቸውን ለመለወጥ የሚያደርጉት ነገር ስለሆነ ስፔሻሊ ኢትዮጵያ ውስጥ ያሉት እኔ ምንም አይመስለኝም። ግን ውጭ ሀገር እየኖሩ አሁን አሜሪካ የሚኖሩ ሰዎች እንደዚህ ብር ሰርተው መለወጥ የሚችሉ ሰዎች እንደዚህ አይነት ዊርድ ነገር ባያደርጉ ጥሩ ነው ብዬ ነው የማስበው። ነገርም በሌላ ስልክ ሳየው ቪዲዮ ይንቀሳቀሳል። አሁን ለኔ ግን የሚታየኝ ፖዝ ሆኖ ነው። እስኪ ድጋሚ ወረድና ድጋሚ ትልክልኛለህ እዛው ያለ አስበ። ለኔ እዛ ፖዝ እንደሆነ ነው የሚታየኝ። በሌላ ስልክ ደግሞ ሳየው በኖርማል ነው የሚታየኝ። መንሱሬ የታል? ላክበሉ እስኪ ታፕ ስለማታደርጉ እኮ ነው። ታፕ አድርጉ። አሁን መታል። ስለዚህ እንደዛ ነው ብዬ ነው የማስበው ቴዲ። ባይሆን ግን ይመረጣል። ለምን መሰለህ? ሶሻል ሚዲያ የእኛን ነገነታችንን የሚያሳይ ነገር ነው። ልጆች ይኖሩናል፣ ቤተሰብ ይኖሩናል፣ ብዙ ነገር ይፈጠራል እና ነገ ደግሞ ገንዘብ እናገኛለን። ባይ ዘ ዌይ ጌመር የምትላቸው ሰዎች ቱ ዘ ማክሲመም የቤት ክራይ፣ መብላት፣ መጠጣት ከዛ ያለፈ ነገር የለም። ለምን እንደሆነ አላውቅም። እኔ ግን ያን ያክል ብር እየተገኘ አይ ቲንክ ለምን በረከት ደግሞ እንዳጣብሩ ይገርመኛል። እና በጌም ትልቅ ኑሮ እየኖረ ያለ ሰው የለም። ኢትዮጵያ ውስጥ ብትወስድ የሆነ አፓርትመንት፣ ጥሩ አፓርትመንት ለዛን የተወሰነ 50,000 ብር ምናምን ተከራይቶ መኖር፣ የሆነች መኪና መግዛት፣ ከዛ ያለፈ ቢዝነስ ክሬት አድርጎ ኢንካም ክሬት አድርጎ ቋሚ የሆነ ነገር ነገ የሚጠቅም ነገር የሚሰራ አንድም ሰው ብትለኝ የለም። መስሬ አንድ ከዛ ያልኩ እስኪ ፕሬዚዳንት የመሆኑ ሀሳብ ተውከው ወይስ አሁንም እንዳለ ነው? ቴዲ ፕሬዚዳንት የሆኑ ነገር ትንሽ ምንድነው መሰለህ ብዙ ሰዎች በሮንግ አይን ነው የሚያዩት። አንዳንዶቹ ጋርም ሲሄድ ትንሽ የተሸጠው ነገር አላይም እና የቅድሙ አይነት ነገር ጋር ነው የሚገናኘው ነገሩ። እውነት እየመሰለው ደግሞ የሚናደድ ሰውም አለ ዛሬ ላይ ሆኖ። እኔ ፕሬዚዳንት ሆናለሁ ብዬ ስመጣ እኔን ፎሎ የሚያደርገኝ ሰው ቢያንስ እቅድ ሊኖረው ይገባል፣ ራዕይ ሊኖረው ይገባል። ትውልዱ የ5 ዓመት እቅድ እኔ የ15 ዓመት እቅድ ሲኖረኝ የ5 የ10 ዓመት እቅድ ሊኖረው ይገባል ከማለት እንጂ ዛሬ ላይ መንሱር አመ ፕሬዚዳንት በላይፌ በስራዎቼ በምሰራው ቢዝነስ ብዙ ሰዎች እንደገናም ደግሞ ላይፍ የራሱ ያው በመሳሪያ ታጅቦ ከመሄድ ያለ ነው እንጂ የቀረው ምንዳው መኪና ዲፍረንት ካይንድ ኦፍ ካርስ የተለያየ ላይፍ ፕሬዚደንሻል ሩሞች ላይ ከሀገር ስወጣ ያን ላይፍ ስላለኝ ብዙም እንትን አይደለም። ግን ምንድነው ቢሆን ቢመቸኝና የሀገሪቷ ሕግ ቢፈቅድ በግል ተወዳድሬ ፓርላማ ላይ ብገባ ከዛ በኋላ የፕሬዚደንሻሉን ጉዳይ ኤክስፒሪየንስ ባገኝበት በጣም ደስ ይለኛል። ግን 50-50 በለው። አንዳንዶች ሶሻል ሚዲያ ላይ በድፍረት እኔ ማገባት ሚስት ክብረ ንጽህናዋን የጠበቀች ናት ምናምን እያሉ ያወራሉ። መንሱር ለማግባት እንደዚህ ትላለህ ብለህ ታውቃለህ? 0-0 ቤትም ያልተረዳች ምናምን ባሉ ነገሮች አሉና ወይስ ምንድን ነው የምትለው አንተ? እውነቱን ለመናገር ቴዲ ያላገባች ሴት ክብረ ንጽህናዋ ክብር ነው፣ ምንም ጥያቄ የለው። ምንም እንደ ሰው ክብረ ንጽህና ያላትን ሴት በትዳር ማግኘትና
ከግብረ ንጽህና በኋላ የሚመጣው በተለይ አሁን ለምሳሌ አግብታ የፈታች ሴት ከሆነች ስለዚህ ጉዳይ ልታስብ አትችልም። ማንነቷን ነው የምታየው። ግን ምንም ያላገባች ሴት በክብረ ንጽህና አግኝተ ማግባት የመሰለ ነገር የለም። በጣም ትልቅ እድል ነው። ቢኖር የመጀመሪያው ምርጫዬ ያላገባች ያልወለደች ከሆነች እኔ የማገባው። እኔ ሴት ልጅ አግብታ ወልዳ ጥሩ ስብዕና ካላት ችግር የለብኝም። ሳታገባ ግን ልጃገረድ ሁና ብትመጣ የተለየ ክብር ይኖረኛል ለዛ ሴት። ለምን? ንጽህናን መጠበቅ ክብር ነው ብዬ ነው የማስበው። በኦርቶዶክስም ውሰደው በእስልምናም ውሰደው ከትዳር በፊት የሚደረጉ ነገሮች ዝሙት ኃጢአት ነውና፣ ኦፍኮርስ ከትዳር በፊት የተፈጠረ ነገር ካለ ያው በዝሙት የሄደ ጉዳይ ነውና ክብር ኑሯት በክብረ ንጽህና ባለቤቷን አግኝታ አብራ መኖር ብትችል ሺዝ ላኪ። ግን ከዛ በኋላ ልጅ ወልዳ ፈታ ደግሞ በሆነ አጋጣሚ ተዋውቀ ስታገባ የዛ ጥያቄ ሊኖር አይችልም። ግን አሁን ምንድነው እኔ በዛ ኤጅ ያለን ሰው እውነቱን ለመናገር ለትዳር ምርጫ አላደርግም። ለምን ብትለኝ እኔ ኦልሞስት 40 ዓመቴ ነው። አሁን የ20 ዓመት ልጅ አግባ ብትለኝ ከባድ ነው የሚሆንብኝ። ምናልባት አሉ የ20 ዓመት ልጅ ሆነው እንደ 40 ዓመት የሚያስቡ በጥሩ እናት ያደጉ በጥሩ ቤተሰብ ያደጉ ሴቶች የሉም እያልኩ አይደለም። ግን የእድሜ ጋፕ ደግሞ በጣም ሰፋ ማለት ምን ይፈጠራል መሰለ? ላይፍ ላይም ችግር ነው የሚሆነው። አሁን የእሱ አስተሳሰብ የኔ አስተሳሰብ በብዙ መልኩ ማች ላያደርግ ይችላል እና ቢሆን ጥሩ ነው። ካልሆነ ግን ምንም ማድረግ አትችልም። ዛሬ ላይ ያለውን ማንነቷ ነው የሚወስነው። የቲክቶክ አዋርድ ኢትዮጵያ ውስጥ ላሉ ከሀገር ውጭ ያሉትን አካተም ኢትዮጵያ ውስጥ ላሉ በሚል የሆነ የቲክቶክ አዋርድ ዝግጅት እየተደረገ እንደሆነ አውቃለሁ። እዛ ላይ እጩ ነህ? ልጆች ላኩልኝ። እጩ ነህ እኮ ለምንድን ነው እንትን የማታደርገው ሲሉኝ አም ሶሪ። እኔ አንደኛ ነገር ቲክቶከር አይደለሁም። ሁለተኛ ነገር በቲክቶክ አዋርድ ተብሎ የሚሰጣቸው ሰዎች ራሳቸው ቀደምት ካየሁት፣ ለምሳሌ ይሄ ቲክቶክ አዋርድ ከአንድም ሁለቴ ተላልፏል። እነዛ ሰዎች የተሸለሙ ሰዎች ምን አድርገው ነው የተሸለሙ ብለህ ቼክ ስታደርግ እናትን የሰደቡ ናቸው፣ ክብርን የነኩ ናቸው፣ ማህበረሰብን ያንቋሸሹ ሰዎች ናቸው፣ ዲስፕሊን የሌላቸው ሰዎች ናቸው። ከዚህ ቀደም በነበረው ላይ እጩ ሆኑት ውጭ እጩ ሆኖም የተሸለሙትም ጭምር የስ ይሄ በጣም እኔ በጣም እጅግ በጣም የታዘብኩት ቢኖር ኢቲቪ ነው። ኢትዮጵያ ቴሌቪዥን ስምም አልጠቅስም። ለምን ስም ጠቅሳለሁ? ያውቁታል እነሱ ራሳቸው። ኮሜንትን ያዋንተ ሰው የተሳደቡ እናት የተሳደቡ ጋጦጦችን የቲክቶክ ተጽዕኖ ፈጣሪ ተብሎ ተሸልሟል። ዘን ያንን ስላየው በምንም አይነት ተአምር እጩ ሁነኝና ምረጡኝ ብዬ ለመሳተፍ አቅሙ አይኖረኝም። ሲጀመር እኔ ቲክቶከር አይደለሁም። እውነቱን ለመናገር ያው ጉራ ጋር ያገናኛል ሰው። አይ ዶንት ኬር አም ኖት ቲክቶከር። የሶሻል ሚዲያ ኢንፍሉዌንሰር ነኝ ብዬ ነው የማስበው እንጂ ቲክቶከር ነኝ ብዬ ካሰብኩ ቲክቶከር የተባለው ፓርት ምን እያደረገ ስለማቅ ብዙም በዛ ነገር ላይ ኢንቮልቭ አላደርግም። ቲክቶክ ላይ ፎሎወር በተለያዩ መንገዶች ይመጣሉ። አንዳንዱ ገንዘብ ሰጣለሁ እያለ እያማለለ ተከተሉ ይላል። አንዳንዱ በስራው ይከተሉታል። ወይ ስታይሉ ይመቻቸዋል፣ ኮንተንቱ የሚሰራቸው ነገሮች ህዝባችን ይመቸውና ይከተላል። አንተ ስንት ሚሊዮን ፎሎወሮች አሉ? ኦልሞስት ክሎዝ ቱ 3 ሚሊዮን 2.7 አሁን እያየህ ያለው ነው። ከ2-3 ሺህ ሰው በኋላ ደግሞ 2.8 ይገባል። ያው 3 ሚሊዮን በለው። እነዚህ ፎሎወሮች በምንድን ነው ያመጣው? እነዚህን ፎሎወሮች ያመጣሁት በሶሻል ሚዲያ ቀደምት እኔ 4 ዓመት አካባቢ ይሆነኛል ሶሻል ሚዲያ ላይ ከመጣሁ። በሶሻል ሚዲያ የነበሩት ከፍተኛ የሆነ ስድብ፣ ከፍተኛ የሆነ የውሸት ፕሮፓጋንዳ፣ ከፍተኛ የሆነ በሶሻል ሚዲያ ከፖለቲካ ውጭ የማይወራበት መልካም ንግግሮች የሌሉበት ነበሩ። እኔ መጣሁኝና ሶሻል ሚዲያ ላይ ሰው ላይፉን ማሳየት እንደሚችል የተሻለ ህይወት እየኖርኩ ነውና እናንተም የተሻለ ህይወት ለመኖር ይሄን መንገድ ተከተሉ፣ እናት አባታችሁን አክብሩ፣ እምነታችሁ ላይ ጠንካራ ሁኑ፣ መልካም ሰው ሁኑ ብዬ መጣሁና ፎሎወርስ ጨመረ። ሁለተኛ ነገር ደግሞ ስቲል በድፍረት የማወራው የመጀመሪያው 800 ብር ለሰው ሰጥቼ አንድ እናት የቤት ክራይ ቸግሮኝ ነው የምለምነው ስትለኝ 800 ብር ሰጥቻት ፖስት አድርጌ ከዛ በኋላ ለዛች እናት ስልኳንም አስቀምጬ ስለነበረ ሰዎች ቤት ሰሩላት። ከዛ ጊዜ ጀምሮ ገንዘብ እየሰጠው ፖስት አደርጋለሁ፣ ስልካቸውን አስቀምጣለሁ፣ ሰው ይደውልላቸዋል፣ ያግዛቸዋል። አንድም ቀን ግን ይሄን ብር ለሰው ሰጠልኝ ብሎ የሰጠኝ ሰው የለም። አሁን ቲክቶክ ላይ እንደምታየው ወስደው ሼር አድርገው እንደሚሰሩት ሰርቼ አላውቅም። 99% በድፍረት ነው የምነግርህ። ሶሻል ሚዲያ ላይ ገንዘብ እየተቀበሉ እየሰጡ ያሉ ሰዎች ሼር ወስደው ንብረት አፍርተው ከዛ በኋላ ነው ለሰዎቹ የሚሰጡት። ይሄ ምንም ጥያቄ የለውም። ቻሌንጅ የሚያደርገኝ ሰው ካለ ቻሌንጅ ላደርግ ይችላለሁ። በውስጥ ላስረዳው ይችላል። ራሳቸውም ይናገራሉ። እንደውም አንደኛው ሶሻል ሚዲያ ላይ ገንዘብ የሚያደርስ ልጅ ኦፍ ሪከርድስ እያወራኝ ምን አለ፣ አንድ ጥያቄ ቴዲም ጠይቃል። ካሜራ ባይደቀንብህ አንድ የታመመ ሰው ካሜራ ባይደቀንብህ ውሃ ይዘህ ቂጧን እጠብ ብትባል ታጥባለህ ወይ አለኝ። እኔ ሀቅ ስለምናገር ቢደቀንብኝም ባይደቀንብኝም አላደርግም አልኩኝ። ልጁ ግን የነገረኝ ነገር ምንድን ነው፣
አንዳንዴ በቃ ካሜራ ሲደቀን ያለን ባህሪና ከካሜራ ውጭ ያለን ባህሪ ሌላ ነው። ከካሜራ ውጭ በጣም ጎበዝ፣ በጣም የሚገርም እይታ ነው ያየው። አቁን ነገረኛ በጣም የገረመኝ ለሰው ቃል ወደ ሌላ አትሂድብኝ፣ ልጨርስ ይሄን። ስለዚህ እኔ አሁን ሰው የሚከተለኝ መጀመሪያ የመጣው በሰዓት ደግሞ ለወጣቱ በቀን ከ5 እስከ 10 ሺህ ብር ሞባይል ካርድ እሞላለሁ። ሚኒመም 1000፣ 2000፣ 3000 ሞባይል ካርድ እሞላው ለተማሪዎች ነው። የዩኒቨርሲቲ ተማሪዎች መጀመሪያ ቀን ሞልቼ በነጋታው ቪዲዮ ሰርቶ ፖስት አደረገ። ፓኬጅ አለው። እናቱ ጋር ለመደወል ግን ስልክ ይፈልግ ነበር፣ ኢንተርኔት አየር ሰዓት ይፈልግ ነበር። ከጓደኞቹ ሁሉም ስላላቸው ምንም ማድረግ አልተቻለም። እናቱ ታማለች የሚል ነገር ተሰምቶ ማለት ነው። 4 ሆኖ ሞክረው አንዱ ተሳካለት። እናቱ ጋር ደውሎ በዛ ነገር እጅግ በጣም ተደስቶ ሲያወራኝ ለካ የኔ የ100 ብር ካርድ ለሰው መስጠት ይጠቅማል የሚለውን ነገር አስቤ ጀመርኩ። ይሄ አንዱ ነው። ሁለተኛ ነገር ደግሞ ይሄ ቻሌንጅ የሚባለው ነገር፣ ለምሳሌ ቻሌንጅ ቅርብ ቀን እንኳን የመጣ ቻሌንጅ እኔ ነኝ የጀመርኩት በሶሻል ሚዲያ። እኔ ነኝ የሚል ሰው ካለ ቻሌንጅ ሊያደርገኝ ይችላል። ለአንድ ወንድማችን ከኔ ጋር እኩል የጀመረ ከ600 ሺህ ስላላለፈ ለምን 1 ሚሊዮን አትገባም? 1 ሚሊዮን ከገባህ በአጭር ጊዜ ውስጥ ከ500 ሺህ ብር ጭምር አደርግልሃለሁ ብዬ ከራሴ አካውንት 500 ሺህ ብር እና ዊዝን 4 ዴይ በቀን 100 ሺህ ብር ሰው ፎሎ አድርጎት ብሩንም አገኘ። ልጁ ዛሬ ጥሩ ስራ እየሰራበት ያለ ነገር ነው። ስለዚህ እኔ እዚህ ሶሻል ሚዲያ ላይ ስመጣ ትልቅ በረከቶችን ለሰዎች ሰጥቻለሁ ብዬ ነው የማስበው። ሬስቶራንት ስትሄድ ዶድራንት መጠቀምን ብዙዎቹ እንትን አያደርጉም። እርግጠኛ ሆኜ ነው የምነግርህ። ዛሬ ላይ ሆኖ ግን የትም ሬስቶራንት ስትሄድ ሰው ንጹህ መሆንን ስለሚፈልግ ዶድራንት እየተጠቀመ ሽቶ ደግሞ እያለ ከኔ ጋር የሆነች ነገር እያደረገ ቢያንስ አይምሮ ንጹህ እንዲሆን፣ አለባበሱ ንጹህ እንዲሆን። የሰው ልጅ ኢትዮጵያ ውስጥ ድሮ የተለመደው ይሄ ልብስ ካለው የዚህ አይነት 10 ይገዛና ራሱን ነው የሚለብሰው። ለምን ገቢዎች ይዘኛል ይላል፣ መንግስት የሆነ ነገር ያደርገኛል ይላል። ግን በተለያየ መልኩ መልበስን መኖር መቻልን አለኝ ፈጣሪ ይመስገን ብሎ ጌታን ማመስገንን እኔ ነኝ የጀመርኩት ብዬ ነው የማስበው። ግን ይሄንን ክሬዲት ሰው አይሰጥህም። ለምንድን ነው የማይሰጥህ? ወይ በሆነ ነገር በሃይማኖት ውስጥ ያስገብተዋል፣ ወይ ብሔር ውስጥ አስገብተዋል፣ ወይ መንግስት ውስጥ አስገብተዋል። እንዲህ አደረገ እኮ ብሎ ማንም ሰው ሊናገር አይችልም። ይከብዳል እንደዚህ ያለ ነገሮች። ለራስ ያለው ራስን አሁን ያለንበት ዘመን የራስን ታሪክ ራስ እየጻፍክ ነው የምትሄደው። ዳሴት መንሱሬ፣ ሌላው ጥያቄ ሶሻል ሚዲያ ላይ ለሰዎች ቃል ገብተህ ለታይታ ይህን ያህል ገንዘብ ሰጣለሁ ብለህ ያ ፕሮግራም ካለቀ በኋላ ቃልን አጥፈህ ታውቃለህ? በህይወቴ በጣም የምፈራው ነገር ሊያሸማቅቁኝ ይችላሉ ብዬ የማስበው ነገር አንዱ ይሄ ነው። አሁን እዚህ ጋር ቅድም ስገባ ራሱ ሊካብኝ ነበር ወደ አንተ ለመላክ ስለ አንድ ልጅ አምባሻ ነው የምትሰራው። 100 ምናምን ሰው ነበር የሚያያት ደቡብ ውስጥ በጣም ዲፕ ገጠር ውስጥ እና አምባሻዋ ስትሰራ አየሁኝና እኔ ጠዋት ገባሁ። ስገባ ወደ 1000 ምናምን ሰው መጣ። እንዴት ነው የምትሰሪው ስራ? ሌሊቱን ሙሉ እንደዚህ ሰርቼ እንደዚህ ሁኜ ምናምን አለችኝ። በጣም የሚቸግራት ማብኩያ ነው 67 ሺህ ብር ይፈልጋል። እና በቃ ፈጣሪ ካለ እዚሁ መጣና አንድ ቀን እዚሁ እናዋጣልሻለን አልኳት። ያቺን ነገር ፕሮሚስ እንደገባሁላት አድርጋ ነው በየጊዜው እንትን የምታደርገው። ያ ራሱ እንቅልፍ ነስቶኛል። ማድረግ እችላለሁ ዛሬ ግን ምን ይሆናል መሰለህ፣ አንዳንዴ እንደዚህ ከፍተህላቸው ሌላም ሰው ኮንትሪቢዩት አድርጎ አብሮ የሆነ ሰው ሲጠቅም እኔስ ምክንያት መሆኔን ስለምፈልግ በዛ ወይ አድርጋለሁ እንጂ አንድም ሰው ቃል ገብቶልኝ ይሄን ሜሴጅ ልኮልኝ ይሄን ቪዲዮ አድርጎልኝ አላደረገም የሚል ካለ ቴዲ እባክህን መንገዱን ክፈትላቸውና ይላኩልህ። የረሳሁት ካለ ግን የለም። መንሱር እንደዚህ ሰው አድርጎታል። መንሱር በጣም በዚህ ጉዳይ ላይ ምንም ጥያቄ የለውም። የመጨረሻው ጥያቄ ሌሎች ጥያቄዎች በሞላ ጎደል በሌሎች መድረኮች እንደዚሁ ጊዜው ሲፈቅድ የምናወራ ይሆናል። መንሱር ጀማል በአሁን ሰዓት ኢትዮጵያ ውስጥ ኢትራንስፈር አለ አይደል? አንድ ሰው በጣም አጣብቂኝ ውስጥ ነው። ኢትራንስፈር አድርግ ብትባል በአሁን ሰዓት እስከ ምን ያህል ድረስ ኢትራንስፈር የማድረግ አቅም አለ? በኢትዮጵያ ንግድ ባንክ እስከ 600 ሺህ ብር ትችላለህ። ያንተን አቅም ነው። እኔ በዚህ ሰዓት ይሄን ያህል ወጪ ማውጣት እችላለሁ፣ የቁርጡ ቀን ቢመጣ ይሄን ያህል ትራንስፈር ማድረግ እችላለሁ የምትለው ገንዘብ አለ? እንግዲህ ዲፔንድ ኦን የጉዳዩ ሪኩዌስት ነው የሚወስነው። አንዳንድ ሰው የ10 ሺህ ብርን ጉዳይ 100 ሺህ ብር አድርጎ ይጠይቃል። ምክንያቱ አሳማኝ ሆኖ የህይወት ጉዳይ ሆኖ ኢንቮልቭ ማድረግ ደግሞ የኔ ሪስፖንሲቢሊቲ ከሆነ አሁን ምን አለ መሰለህ፣ አንዳንድ ሰው ገንዘብ እንደምትሰጥ ያውቃል ሶሻል ሚዲያ ላይ እና ገንዘቡንም ዝም ብለህ ከላይ ከሰማይ የምታወርድ እየመሰለው ይሄን አድርግልኝ ይሄን የሚያክል 100 ሺህ ብር ስጠኝ ይልሃል። በታሪክ አላደርግም። አምኜበት ግን የህይወት ጉዳይ መሆኑ አሳስቦን ግን በእርግጠኝነት አቅሜ እስከቻለ ድረስ ሴም ታይም ማድረግ ይችላለሁ። እኔ ቴዲ ደሃ ነኝ ብዬ የማስበው እውነት ሰው ቸግሮት ቴዲ ወንድሜ መንሱር በዚህ ሁኔታ ላይ ነው፣ የቤት ክራይ ቸገረኝ፣ እባክህን እናቴ እንዲሆነች ወይ አባቴ እንዲሆነ የማውቀው ወዳጄ ማለት ነው ወይ ዘመዴ 10 ሺህ ብር ስጠኝ ሲለኝ ያን 10 ሺህ ብር መስጠት ሲያቅተኝ ነው የመጨረሻ ድህነቴን የማስበው። ዛሬ ላይ ግን ጌታ የተመሰገነ ይሁን ወቴቨር ሰው ጠይቆኝ እውነት አምኜበት ከሆነ ለማድረግ ሊሚቱ እስከቻለ ድረስ አደርጋለሁ። ይሄን አትጠራጠሩ። ሰው ሳይኖረው እንዳለው የሚሆነው ለምን ይመስላል?
ሶሻል ሚዲያ ላይ ሰው ሳይኖረው አንዳንዴ ምን አለ መሰለህ ብዙ ሰዎች ብር ኖሯቸው ገንዘብ ኖሯቸው ያንን ገንዘብ አልታወቀላቸውም። እኔ አሁን ኢትዮጵያ ውስጥ በጣም ቶፕ የሚባሉ ሀብታሞች ጋር በስብሰባም በሆነ ነገር ማገኛቸዋለሁ። ድሮ ፎቶ ስንነሳ ፖስት እንዳታደርግ ይለዋል። አሁን ግን የላይፍ ስታይላቸውን ራሱ ማሳየት ጀምሯል። በቃ ሀብታም ነው ተብሎ እንዲወራለት የሚፈልግ እዚህ ምድር ላይ እንዴት አይነት ሙከራ ሲያደርጉ ስታይ በጣም ነው የሚገርምህ። አውት ኦፍ ከአእምሮ በላይ ነው ብዙ ሰዎች የሚያደርጉት። እና ያው እንግዲህ ለፎሎወርስ ነው እንዳትለው፣ ፎሎወርስ አይጠቅመውም። ቢኮዝ ኦልሬዲ ሂዝ ሪች ምንም ሀብታም ነኝ ብሎ አስቦ ሰው ፎሎ ያደርገኝ ብሎ ሊያስብ ይችላል። አንዳንድ ሰው ግን አይጠቅመውም። እኔ አሁን በነገራችን ላይ ላይቭ ለምሳሌ እኔ ጋር 1300 ሰው አለ። በሰከንድ ውስጥ በዚህኛው ስልኬ እስከ 1 ሰዓት የሚቆይ 10,000 ሰው ማምጣት እችላለሁ። ይሄን አንተም ታውቀዋለህ። የኔ ፎሎወርስ አሁን 2.8 ነው ኦልሞስት 200,000 ሰው በአንድ ቀን ፎሎ እንዲያደርገኝ ማድረግ እችላለሁ። እንተ ማተር ኦፍ $100 ወይ $200 ነው ኮስት ማለት ነው። ኤአይ በዚህ ዘመን ላይቭህንም ይጨምርልሃል። ከፈለግ ቪዲዮ ፖስት አድርጌ በአንድ ቀን ውስጥ 3 ሚሊዮን ሰው አየልኝ ማለት ይችላል። ስለዚህ ሰዎች ገንዘብ ኑሯቸው ገንዘባቸው ሀብታም ነው ለመባል የሚያደርጉት ጥረት እዚህ ኢትዮጵያ ውስጥ እንኳን ሳይ እኔ ራሴ በጣም ይገርመኛል። አስቸጋሪ ነው። ኮሜንት ላይ አንተ ቤት ነው ያለሁትና ከባባድ ነገሮች አሉ። አንብብ፣ ምንም እንትን አትበል፣ ችግር የለም። የምችለውን እንመልሳለሁ። እሺ፣ ለመንሱሬ ጥያቄ ስለ ፊንቴክ ጠይቀው ይሉኛል። አይዶን ምንድን ነው ፊንቴክ? አዳማ ስላለው ቅርንጫፍ እያለ ነው አንዱ። ቴዲ እኔ ፊንቴክ ኢንቨስትመንት ላይ አምባሳደር ነኝ። አምባሳደር ሆኜ በምሰራበት ሰዓት እሺ፣ ሃይ ዋሴ እንዴት ነህ? ዋሴ እንዴት ነህ? ሚዩት ነህ አይሰማም? አይሰማም? አሁን ሰማ። አናኮንዳውን ላስለቅስ ብዬ ስነሳ የምር ማስለቅስ ይመስላችኋል? እኔ በሌላኛው ስልክ እያየሁ ነው አንዳንድ ነገሮች እና መንሱር የሚያወራውን ሰምቼ በጣም ጓጉቼ ነው የመጣሁት። ባይተው በጣም ትልቅ ፖይንት እያነሳ ነው። በነገራችን ላይ ቴዲ ለመጀመሪያ ጊዜ ነው ባይተው ከቴዲ ጋር ዛሬ የምናወራው። ቴዲ ስለታወቅኩ ደስ ብሎኛል። ኩራታችን መክላችን። መንሱር እንኳን ምሳ እንገባበዝ ተባብለን መጠጥ ቤት አልመጣም ብሎ ከዳኝ። አዲስ አበባ I'm sorry በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማከብርህ በእውነት። መንሱር ያለው ኢዝ አ ቢዝነስማን መንሱር ገባ እና ቲክቶክ ላይ ፎሎወር ከተገኘ ተመልካች ከተገኘ ማለት የሱን ቢዝነስ እያጠነከረለት ይመጣል። ይሄ ሀቅ ነው። ተደማጭነቱን ተቀባይነቱን ማለት ላይክ ሪስፔክቱን ማህበረሰብ ነው። ጎበዝ ቢዝነስማን። ስራውን ለምንድን ነው የሚፈልገው ብለህ ትጠይቃለህ። በቃ ያ መንሱር እያለ ስም አንጥራ ዋሲ እጠራለሁ ፕሊዝ ዋሲ አይደለም ማለት እንደዛ አይደለም ቴዲ እንደዛ አይደለም ቴዲ ፕሊዝ ኦኬ ስም አንጠራም። ግን በነገራችን ላይ እግዚአብሔር ነው የምለው፣ የምሬ ነው የምለው። መንሱር ተፈትኗል። ሁሉም እንደሚፈትነው ቲክቶክ ላይ ተፈትኗል። ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው፣ በዚህ ወጥቶ በዚህ ወርዶ ተብሏል። እሱ ግን ማለት ሂዳዚ ዞን ቲንግ የራሱ ነገር ነው የሚሰራው። ገብቷል። አሁን አዶናይ እየተፈተነ እንዳለው መንገድ ሁሉም ፈተናውን ካለፍክ ማለት ነው። እንደ መንሱር ፈተናውን ካለፍክ ቱታን ለብሰህ ሪላክስ ነው ታወራለህ። ዋናው ፈተናው ማለት ነው። ቴዲ ብዙ ፈተና አለፈ። እኔ የሚፈትነኝ ያጣሁት እኮ እኔ ከማን አንቺ ነው ማለት ፈተና እንትን ነው ላይክ ገብቷል። አባባሌ ስም አንጥራና ማለት አንዳንድ ሰዎች አሉ ምክንያቱ ምን እንደሆነ ሳናቅ የሚፈልጉት ነገር አለ፣ ግን ምክንያቱን አናቅ። ምክንያቱን ደግሞ ካላሳወቅ ማለት በጣም ዴንጀረስ ነው። ገብቷል። አሁን ቴዲ ፎሎወር የሚፈልገው ወይ ደግሞ ተደማጭነት የሚፈልገው ትልቅ የሀገር ጉዳይ ነው የሚያወራው። አንደኛ ደግሞ ማለት የተለያየ የፖለቲካ ተወካዮች ለማወያየት ሲጀምር ተቀባይነት ማግኘት አለበት። ዝም ብለህ ማንም አይመጣም አትጋገባ እና ቅድም እያወራው ነበር ስለ አዶናይ ነበር የዛሬው ላይቭ እና ቴዲ የራሱን እንትን የፈጠረው ሀግባ የራሷን እንትን የፈጠረችውና ወይ ደግሞ ከሰው ትረከባለህ ብያለሁ። ስማት ጥራ ስለተባልኩ ነው እንጂ አንዳንዶች ከአንዳንዶች ተረክበው ሲሰዳደቡ ታያለህ። ላይክ ተነጥቀው አንዳንዶች እየተነጠቁት ያኛው ተናደው ኢቮልቭ ማረጋግቷቸው መፍሰዳግቷቸው መንሱር ደግሞ የራሱን የፈጠረው ነገር አለ። የመንሱር ሲማርትነት ደግሞ ማለት ሰው ሳይነካል የራሱን የሚፈጥር ገብቷል። እና እንትን ፖለቲክስ አለ፣ ከላይ ላለ ነው ሰዎች ፖለቲክስ አለ። ማሳመን እኛ ፋንታ ነው። አንደኛ ያነጋገር ብቃት፣ ሁለተኛ ማለት ቲፎዞ፣ ሶስተኛው ደግሞ ማለት ማስረጃ ጨዋታ። ያንን አይተናል፣ ተፈትነን አልፋል። መንሱር ጨዋ ነው፣ ስም አይጠራም፣ አይናገርም ምናምን ነገር። እኔ ደግሞ ጥቅሜ ምንድነው ታውቃለህ ማለት እንደ አዶናይ ሴጋ ብያለሁ፣ የሚሰማኝ የለም ብዙ ነገር የሚሰማኝ የለም። ግን ይሄ ደግሞ ማለት ለኔ ጥቅም እኮ ነው ታውቃለህ። የፈለኩትን የመናገር መብት አለኝ ማለት ይጨክንልኝ ማለት አንተ ቴዲ
መድኃኒዓለም አሁን መንሱር ፊት ማውራት ሲኖር ነው። በጣም አከብረዋለሁ መንሱር። እኔ እናንተ ያው ወጣት ስፈልግ የሆነ ቪዲዮ የረሳሁትን አላወጡብኝም። ያናደኝ እኮ ፎሎወር አልጨመረም። እንደዛ ነው ጥሩ ነው። ያቅሚን ያክል ገና ብዙ አለ የሚወጣ ተወስድ። ግን በዚህ አጋጣሚ ሁለታችሁን አብሶ አንድ ቦታ ስላገኛችሁ እግዚአብሔር እኔ ያው ታውቃለህ፣ መንሱርም ቴዲም ታውቃለህ፣ እንዲህ ፈልጌ መጥቼ እንትን አለ የራሴን ወሬ ነው የማወራው ምናምን ፈልጌ ተንደርድሬ መጥቼ እያዩኝ ነበር እኔ ጋር ያሉት እየጃጃልኩኝ ነበር። ሁለታችሁን አንድ ላይ እየሮጥኩኝ የመጣሁት ለምን እንደሆነ ታውቃለህ? ለሁለታችሁ ትልቅ ክብር አለኝ። ለምን ቴዲም ሰውን አክብሮ እንትን አፍል ከፍታለሁ ቃል ነቅዬ እንደዚህ በትኜ ምናምን ነገር ያስፈራራቸዋል ማለት ነው። ይመቸኛል። ላይክ ቲክቶክ መሆን ያለበት እንደዛ ነው። የፈለገ ተቃዋሚ ፓርቲ ምናምን ብትሆን ማለት ተከባብረ መነጋገር መቻል አለበት። ያን እያስተማረ ነው። ከዛ ደግሞ መጠየቅ አለበት እኮ ጥያቄ ነው። ግራ የሚገባኝ ጥያቄ ለምን ተጠየቅኩኝ እኮ ነው። ሁሉ ብትብት የመጣ ለምን ተጠየቅኩኝ? ፌክ ወረቀት አምጥቼ ለምን አልተዋሸልኝም? እንዴት ሰው ይላል? ባይ ዘ ዌይ አይ ሪስፔክት ዩ በዚህ እና ማህበረሰብ ላይ ያለውን ትተህ ፖለቲካው ላይ ፎከስ አድርግ የሚሉን እንዳሰማ። ለምን የማህበረሰብ አካል ነህ። ሰው ተቸገርኩኝ ካለ ይምጣ አንተ ጋር። ያንተን ደግሞ የተናገርኩት ምንድነው ከቴዲ ደስ የሚለው ምንድነው ሌላው ቲክቶከር የሚዘናጋበት አግዘኝ ብሎ ከመጣ አንድ ሰው ያ ሰው ቀድሞ ስለመጣ አንተን ያግዛሃል ማለት አይደለም። ኢንፎርሜሽን አይቶ ማለት ገደል ይከታል። አይተናል። ቴዲ ተበላው ችግር የለውም ምናምን ነገር አላት ነው እና አከብራለሁ። ኢንቴግሪቲ መንሱርን ደግሞ በጣም ወደ ባህሪው በምንድነው 20 ሺህ ኖረ 50 ሺህ ኖረ 100 ሺህ ኖረ 5000 ፎሎወር ኖረ ማለት መንሱር ቢኮዝ መንሱር ሁላችንም እንደምና ከታች ወደ ላይ የተነሳ ሰው ነው። ጎበዝ ነው። ቢዝነስማን ሃስለር ኢዝ ጂኒየስ። ስራ ላይ መስራት ያለበት እንትን ይላል። ግማሽ ወደቀ ይላል፣ ግማሽ ተነሳ ይላል፣ ግማሽ እንደዚህ ይላል፣ ግማሽ እንደዚህ ይላል። መንሱር ሻይዋን እያማሰለች የራሷን ስራ ነው የምትሰራው። እንደዚህ አይነት ሰው ደግሞ ሊታከብር ነው የሚገባ። እኔ በጣም ነው በእውነት እኔ አሁን 3 ሽቶ ገዝቻለሁ የምሰጠው ሲሄድ ከመፍራት የተነሳ ቀድሜ ገዝቼ አስቀምጫለሁ። ለጓደኞች አልገዛም። እጠብቃለሁ 3 ብላ ነገር ያለው 100 ሚሊዮን አለ ችግር የለም። መንሱሬ በጣም ባይገርምህ መንሱሬ ከምንም ነገር በላይ እኔ እዚህ ውስጥ ያላችሁ በጣም መወዳችሁ የምትወዱኝ ይሄን አድርጉና ፈትኑ። መንሱሬ በጣም ቁም ነገር የሚያስብ ታዲያ ኢትዮጵያ ስትሄዱ የማስታወሻ ሽቶ ይዛችሁ ሽቶ ይፈልጋል። ሽቶ በቃ ማስታወሻ ግን በቁም ነገር ጉዳይ በተለይ ዲያስፖራዎች ሀገር ውጭ ያላችሁ እኔ በመንሱር በጣም ምንም አላፍርበት ሰው ማለት ጠራጥርበት ሰው ሰው ጋር እንኳን አንድ ጉዳይ ኖሯቸው እንኳን ብልክ እንኳን ብዬ ባስብ መንሱሬ ደረቴ ነፍቼ ብልክበት ሰው በጣም የሚገርም ሰው ነው። ከዛው ወደድኩለት ምንድነው ተቀለ ወደድኩለት አሜሪካ ሄዶ የሆነ ላይቭ ላይ አውርቻለሁ ስለዚህ ጉዳይና ልጁ ራሱ የላይቭ ቪዲዮን የሰራው ልጅ ራሱ ጽፎልኝ ነበርና አሜሪካ ሄዶ መንሱር ማለት የሆኑ ልጆች ሊጋጩት ሞክረው እዛ አሜሪካ ያለው ልጅ በቃ እንግዳ ሲመጣል አይደል አሁን ኢትዮጵያ ከፈረንጅ ጋር እየተዝናና አበሻ ማለት ነው እና ከፈረንጅ ጋር አይዝናና ለምን ተውላ የሆነ ጭቀደ እና መንሱሬም ደግሞ መንሱር ነች ያው ታውቃለህ ከባድ ነው እና ፕሮቴክት እና ልጆቹ መጣው እንትን ይሉት ሲሉ መንሱር ያስወጣል ነው ያለው እና ልጁ ደንግጦ መንሱር እና ኮንፊደንስ ይባላል በራስ መተማመን ይባላል። ዱርዬ መውቃደ ዱርዬ ፕሮቴክት ማድረግ እና ጀግነት ያለው ወንድ ልጅ ማለት ጨዋ መሆን አይደለም። ወንድ ልጅ ውስጥ አውሬ ሊኖር ይገባልና ወንድነት ግን ታሳውቁ ያን አውሬ መቆጣጠር ሲችል መንሱር ላይ ደግሞ አይተናል። በተደጋጋሚ ስንት ነገር ወርዶበት ማለት አንድ ክፉ ቃል አልወጣም። አንድ ክፉ እኔ ደግሞ ሳልነካ ነው አፌን ከፍቶ እናውቁኝ መሰለኝ እንጂ አይደለም ግን መንሱር አከብርሃለሁ። ሁለታችሁ ስላየኋችሁ የምር ደስ ብሎኝ ነው የመጣሁት። በእውነት ነው። ሁለታችሁ ኮላቦሬት አድርጋችሁ አንድ ላይ መስራት የምትችሉበት መንገድ ሌላው የሚለፈልፉት ምናምን ተማ ትልቁ ነገር ለማህበረሰብ የሚሰራው ነገር ወጣቶቹ የራሳቸውን ስሩ፣ እናንተ የራሳችሁን ስሩ። እኔ አክባሪያችሁ ነኝ። የምትፈልጉት ነገር ካለ ያለምንም ወጪ ሬዲ ነኝ ለማገዝ። 3 ሽቶ አለብኝ። ካናዳ ደግሞ የሆነች ልጅ አለች የተዋወቅኳት፣ በሷ በኩል እልክልሃለሁ የሆነ ነገር ቴዲ። እወዳቸዋለሁ። ለዘላለም ኑሩልኝ። አንተ የምታደርገው ነገር ቀጥል። በተለይ ፖስት አናሊሲሶች በጣም ነው የሚመቹ። ግራ ቀኙን አይተህ ተዘጋጅተህ ምናምን በተለይ ያን አይቻሉ ያደረግከውን አናሊሲስ ለፊርምስ የሄድክበትን ርቀት አይቻሉ በጣም በርታል። እኛም ከምባክ አይተኸዋል። አንዳንድ ጊዜ የሚገርም ነው ታክስ አናሊሲስ ስትሰራ አይታላ ግራ ቀኙን ይታያልና በጣም ነው ማደንቅህ። በርታ። ምን ጊዜ ለዋና ሰዓት ሶሻል ሚዲያ ላይ እስካለ ድረስ በራስህ ከለር ያለ ልጅ በሱ ጉዳይ ከመውጣት በፊት አንድ ነገር ቴዲ ሐዋሳ አሁን መንሱር እና ቴዲ ሐዋሳ መንሱር ምናምን ነገር ይላል። ከዛ ጀት ታደርገው ይላል እና እንግዲህ ጠበቆችን አናግሬያለሁ። በ24 ሰዓት ውስጥ ይቅርታ ካላልክ ብቻ ሄደና እዳ ምናምን መንሱር ይቅርታ ጃስ ይላል ማለት ይዘራል። አዎ ቴዲ ደግሞ እርግጠኛ ነኝ እስከ ህይወት ፍጻሜ ነው የቻለው ነገር እና የሁለታችሁ የራሳችሁ ከለር አለ ግን
ሰው የማይረዳው ማለት የምራችሁ እንደሆነ አይገባቸውም ሰዎች ቀልድ ይመስላችኋል። ያው እዚህ ቲክቶክ ላይ ማለት ነው ምን ይባላል እሰራልሻለሁ ብላ ቀልድ ይመስላችኋል። እናንተ ሲሪየስ ነገር ነው ያዛችሁት ህይወታችሁ ላይ ለእናንተ ብቻ ሳይሆን ማለት ለማህበረሰብ ለቤተሰቦቻችሁ ላይ ዴቲንግ ቀልድ ይመስላችኋል ሰዎች እና የምትጻፈተው ላይ ተማውቅ አለብን እና ያን ዕለት ተቃጥዬ አብጄ እንደው በጻጽፈ በውስጥ ጽፍል እንትኑ ጠይቀው ምናምን ያልኩ ይጽፋል። አይ ቴዲ ባይ ዘ ወይ ቴዲ ደስ ቢል ላይክ የራሱ መንገድ ነውና ከዛ አይ በቃ ምናምን ነገር አይገዝ ለካ በቃ ምናምን እኔ አብጃል ለካ ደግሶለታል። ከዛ ከበቡኝ አሳተኳቸው ምናምን ያለ ሰውዬ ማለት ለወቴ ብዙ ፋልታ ዲዛይኖችን አሳልፈናል። በህይወቴ ብዙ በጣም እንደኛል ትክክል ያልሆነ ነገር እንዳለ አውቃለሁ። በሳፋ አልገባኝም እንጂ አላየሁም አይን ገልጬ ምናምን እንጂ ግን እንደምመለስ አውቃለሁ። ያ ብዙ እንቅልፍ ምሽቶችን አሳልፈናል። የዛኛው ቀን ግን ይገኛል እየተራመድኩ ያናድዳል። እንትን ነው ላይክ ያው ግን ትልቅ ትምህርት የብዙ ዓመት ልምድ እኮ ባንዴ ነው ያስተማረህ ላይክ ተገባህ ማለት ተምረህ ማለት ነውና ቲክቶክ ላይ ደግሞ ታውቃላችሁ 10,000 ሰው ካለ 4,000 ይወድሃል 4,000 ይጠላሃል ያለ ምንም ምክንያት። ከዛ 2,000 መሀል ላይ ያለው ደግሞ ማለት እሱ ነው መያዝ ያለብህ። ለምን እንደዚህ አይነት ሰው ማለት ነው ያደርጋል ካሳመንከውና ከተረዳህ ማለት ነው አንተ ተኝተህ ያ ሰው ሪሰርች ይሰራል። እኛም ቴዲ ማለት መሀል ላይ ያለሁት ነኝ 4,000 ይጠላው አለ 4,000 ይወደዋል አለ እኔ መሀል ላይ አሳምነኝ ነውና ቁጭ ብዬ ሳይ ማለት ነው ጭራሽ እኔ ደደብ እየተባልኩ ነው ያየሁት 100,000 ባንዲ ትራንስፈር ተጥቂቻለሁ ግን እኔ ደደብ የተባልኩ ነው መሰለኝ። ስለዚህ ሳይጠይቀኝ መዛይ ላይ እኔ ራሴ ሪሰርች ሰራው እኔ ስለተሰደብኩኝ ማለት ነውና ዋናው ሀቅን ይዞ መሄድ፣ ሁለተኛው ደግሞ ቆራጥ ሙሉ እስከ መጨረሻው መሄድ ነውና ያን ደግሞ ሰው ከእናንተ ሊማር ይችላል። እና ፕሊዝ ማንነታችሁን ይዛችሁ ቀጥሉ። ወደፊት ኤኒቲንግ ካለ አብረን የምንሰራበት ሬዲ ነኝ፣ ደስ ይለኛል። ግን ከምንም በላይ ማለት ይቺን ነገር እንዳቀኝ ሰው የሚያከብራችሁ የሚወዳችሁ በዚህ ነው። መንሱሬ ቴዲ እወዳችኋለሁ። እንዲህ ገብቼ አፊን ከፍቼ አላውቅም ሰው ጋር ግዴታ ስለሆነብኝ እና ላይ ስለያያችሁ በጣም ደስ ብሎኛል። የምሬ ነው። የመጨረሻው ጥያቄ የነበረው ቴዲ ከፊንቴክ ጋር የተገናኘ ጥያቄ ነውና ከፊንቴክ ጋር የተገናኘ ነገር ነው የጠየቀኝ። በመሀል ወንድማችን ገባ። ይሄን መልስ የምመልሰው ትንሽ በቁር ላድርግና ብዬ ነው። በጣም ማጨሻ ራሱ ከምትለብሰው ልብስ ጋር ይቀያየራል ወይስ ማች ያደርጋል? በነገራችን ላይ ጎልድ ነገር ቀይ፣ ቢጫ እንደዚህ አይነት ቦግ ያለ ልብስ እወዳለሁ በተፈጥሮ። አይ ዶንት ኖ ዋይ እኔ አልገባኝም። ለምንድን ነው ካናዳ አሜሪካ የምንኖረው? መንሱር እንደዚህ ምንድን ነው አንተ? ወደ ፊንቴክ ከመሄዴ በፊት በግራም እያጨናነቁኝ ነው። እዚህ ጋር 30 ግራም 50 ግራም እያሉ እያጨናነቁኝ ነውና በቀደም አጋጣሚ ሆኖ ከናሁን ፎንቴ ጋር ላይቭ እንደዚህ ሳወራ ምን ተፈጠረ መሰለ? አጋጣሚ እኔ አንዳንዴ እሁድን ከቤትም አልወጣበት ቀን አለ እና ስልክም አላነሳም። ስልኬም ስዊች ኦፍ ነው የሚሆነው። አንዳንዴ ግን ክፍት ይሆናል እና ላይቭ ላይ አየሁትና ገባው። ከዛ ጥሬ ስጋ እየበላው ነበረ። ቤት መጥቶልኝ ስሜ ተጽፎበት ምናምን በቃ ደስ የሚል ኢንጆይ አደርግበታለሁ በዚህ ጉዳይ ባይ ዘ ሜክስ ሚ ሃፒ። ከዛ ያወራን ስጋውን ብላው እንጂ አለኝ ስለኝ ናኦሚ እኔ የምበላው ከ30 ግራም ወይ 50 ግራም ነው አልኩት። ለካ እኔ ማለት የፈለኩት 300 ለማለት ፈልጌ ነው። አሁን ያቺን ቆርጠው ብታይ በቃ 30 ግራም 50 ግራም ትልቅ መነጋገሪያ ነችና አም ሶሪ እኔ እውነት ነው ብዙ ማጥፈዱብኝ አልተማርኩም። እኔ ትምህርት ጥቅማቸው ምንድነው? አሁን እኮ እዚህ ጋር ሊጋለ 2000 ምናምን ሰው እኮ ቴዲ ወይ የአፎረም ታጋጋጥመው ወይ መስሎ ያጋጥመው ጥቅማቸው ያ ነው ማለት ቆርጠው ምናምን ለመሳሳቅ ምናምን ይመስላል እና በስህተት የፈጠረ ነገር ነው፣ ሆን ተብሎ አይደለም ለማለት ናክል ነው። ቱ ዘ ፖይንት እኔ በፊንቴክ ኢንቨስትመንት በሆነ አጋጣሚ ተገናኘን። ማቃቸው ናቸው ባለቤቶቹ። እንደዚህ አይነት ስራ ልንሰራ ነው ኦልሬዲ ልናስረክብ ነውና እንግዳ ሁነናልን አሉኝ። ባይ ቻንስ ኢንቨስተሮች መጥተውብኝ ስለነበረ ያን ቀን አልቻልኩም። አስረከቡ መኪና የት የኦሮሚያ የባህል አዳራሽ ሰውጣተው መኪና አስረከቡ። ሁለተኛ ዙር ደግሞ ስካይላይት ላይ ቁጥሩ ይሄን ያክል ነው ተብሎ መኪና አስረከቡ። በቃ ያንኑ ቀን በቃ እንደዚህ አይነት ስራ የሚሰራ ተቋም ከሆነ ለማህበረሰብም የሚጠቅም ለኔም የሚጠቅም ከሆነ ለምን ሞል ባላረግም ብዬ እንደማንኛውም ሰው አምባሳደርነት ተፈራርመን 950 ሺህ ብር መሸጥ መለወጥ ተጀመረ። ከዛ በኋላ የፕሮሞሽን ታይም ነበራቸው። በፕሮሞሽን በኋላ ደግሞ አሁን 950 ይቀርና ዋጋም ይጨምራል። እንደገና ደግሞ ከባንክ ጋር ኮኔክት ስለምናደርግ ወለድም ይኖረዋል አሉ። እኔ አሰ ሙስሊም ወለድ ያለውን ነገር ፕሮሞት ማድረግ ስለማልችል ይሄ የተፈጠረው የአዳማ ብራንች የሚል ብዙ ኮሜንት እያየሁ ነበር አንተ ጋር ቅድም። ይሄ የተፈጠረው ገና የአዳማ ብራንች ኤጀንት፣ አሁን ደግሞ የአዳማ ብራንች ከኤጀንት ከአምባሳደርነት አልፎ ወደ ኤጀንትነት ሌቭል መጣ ማለት ነው። ከዛ እዛ ቦታ ላይ ቤቱ ተከፍቶ ፕሮሞሽን ተጀምሮ ሳምንት እንኳን አይሆነውም። ከዛ ሴም ታይም ይሄ ነገር ሲመጣ በቃ ብዬ እኔም ደብዳቤ አስገብቼ ከነሱ ጋርም ተነጋግሬ ምንም አይነት ሽያጭ እዛ ሳላከናውን በሰላም እነሱም ደብዳቤ ሰጥተውኝ 6 ወር ሆኖኛል። ኦልሞስት አብሬያቸው አይደለሁም። ተቋም ነው። ተቋም እንደ ተቋም ስራ እየሰራ ነው። ስራቸውን እየሰሩ ነው። ኦልሬዲ
በዚህ በገና ማለት ቅርብ ቀን ነው የሚቀረው የተወሰነ መኪና እንደሚያስረክቡ ነግረውኛል። እኔ ብቻ አይደለሁም ኢትዮጵያ ቴሌቪዥንን ጨምሮ ኢትዮጵያ ውስጥ ያሉ ኤፍኤም ጣቢያዎች 10 ምናምን ጣቢያዎች ስለ 950 ሺህ ብር ተናግሯል። ከኔ ጋር ብቻ ሳይሆን ከኔ ከፍ ያሉ አገር የምትወዳቸው አገር ጥሪ ሲኖራት የሚሄዱ አገራቸውን የሚወዱ አርቲስቶች እኔ እነሱን ለማየት ህልም የሚሆንብኝ አርቲስቶች ከኔ ጋር ሆነው አምባሳደሩ ነው እየሰሩ ነው እና ኦልሬዲ አመት ሞልቷል። የነሱ አይ ቲንክ ምን እንደሚፈጠር አላውቅም። ከዚህ በኋላ ወይ ይቆማል ወይ ይቀጥላል የማውቀው ነገር አይኖርም። ነገር ግን ተቋሙ እንደ ተቋም ስራ እየሰራ ነው ያለው። ባለቤቶቹ ሀገር ውስጥ ነው ያሉት። መኪናም ሊያስረክቡ ዝግጅት እያደረጉ ነው ያሉት። እኔ ግን ከዛ ተቋም ከወጣው ቆየው ከውስጡ አስረክበው ያውቃሉ መኪና እንደ ስቴዲየም ላይ ያስረክበዋል። ምንድነው የኦሮሚያ ባህል ማዕከል ያልኩ መጀመሪያ የሰማሁት ያየሁት። ሁለተኛ ላይ ስካይላይት አስረክበዋል። ማስረከባቸውንም በአይኔ አይቼ ቁልፍ ሲሰጡ አይቼ ሊብሬ አይሰጡም ኦፍኮርስ ዕዳ ስላለበት ቁልፍ ሲሰጡ አይቼ ትላልቅ አገር የሚወክሉ ባለስልጣናት ተጠርተው አይቼ ነው አምባሳደር ራሱ ይሉት። ስለዚህ ስቴዲየም አስረክበዋል፣ ስካይላይት አስረክበዋል፣ በጣም ብዙ መኪና። እንደገና ደግሞ ወዳጅነት ፓርክ በጣም ብዙ መኪና አስረክበዋል። እንደገና ደግሞ መስቀል አደባባይ ታውቀዋለህ መቼም ሙሉን መስቀል አደባባይ ሙሉ መኪና ተደርድሮ ዝግጅት ተዘጋጅቶ እዛም አስረክበዋል። ኦልሞስት አራተኛ ዙር አስረክበዋል እነዚህ ሰዎች። ስለዚህ ይሄንን በማይበት ሰዓት እኔ ምን ሊያስጠረጥረኝ ይችላል? ከመንግስት ህጋዊ ሁኔታው ምንድን ነው? የከፈሉ ሰዎች ቆየብን ነው ተበላ ነው ምንድን ነው ጥያቄ? አዎ ዲሌይ ተፈጥሯል፣ ቆይቷል። ትንሽ ችግሮች ተፈጠሩ። በዛ ከመቆየት የተነሳ ይሄንኑ ደግሞ ማሯሯጥ የሚፈልግ አንድ ፓርት ደግሞ አለ። ዝም ብሎ አንተንም የሚጠላ እዛም ያሉ አምባሳደሮችንም የሚጠላ ዝም ብሎ ሚዲያ ላይ ነገሮቹን የሚያጫዋጫው ደግሞ አንድ ግሩፕ ደግሞ አለ። ምንም ጥቅም የማያገኝ ከቢዩ ያለፈ የመጨረሻውን ጥያቄ ልጠይቅህ። አንድ ማስታወቂያ ቢመጣልህ ለምሳሌ ቴሌን ማስታወቂያ እዚህ አምባሳደር ሁን ቢባል እኔ የምጠይቀው ብር ሊኖር ይችላል፣ ከበደ የሚጠይቀው ሊኖር ይችላል። ፖስተር ፎቶ ይለጠፋል፣ የዛ ማስታወቂያ የዛ ምርት አምባሳደር ነው የምትሆነው። መንሱር ዝቅተኛ ሂሳብ ስንት ነው? ከፍተኛ ሂሳብ ስንት ነው የምጠይቀው? እኔ ፐር ፖስት ሳደርግ ያንን ፖስት ያደረኩትን አንዴ ነው ፖስት የማደርገው። ሪል ስቴት ነው ሞስትሊ የምሰራው። ፖስት አንዴ ያደርጋለሁ። ሳምንቱ ሙሉ ግን ስለዛ ጉዳይ አወራለሁ። ሪዛልቱን ግን ዘሴም ዴይ ነው የማየው። አንዴ ትዝ የሚለኝ ነገር አንድ ትልቅ የሪል ስቴት ካምፓኒ ፖስት አድርጋለኝ 500 ሺህ ብር ነው የከፈለኝ። ለ3 ቀን ላይቭ ላወራለት ስለዛ በአካል እጄ አይቼ ያስረክቡትን ቤቶች አይቼ እየሰሩ ያሉትን 67% ያለቁ ቤቶችን አይቼ ቪዲዮ ሰራው። ወላሂ ቴዲ ከ3 ቀን በኋላ ቪዲዮን እንዳለ አንሳልኝ ነው ያለው። ማርኬቱ በጣም ቡብ አደረገለት። አንደኛ ሁለተኛ የሚደወሉ ስልኮች ከአንዳንድ ተቋም ምን ይሆናል መሰለ ባለው ለምሳሌ በደንብ ራሱን ሳያዘጋጅ ወደ ፕሮሞሽን ይመጣል። then ያኔ በጣም በግፍ ነገሮቹ ሲመጡ ምን ይፈጠራል መሰለ ስራውን ሊሰራ አይችልም። አንዳንድ ነገሮች ይፈጠሩበታልና ያነሳውበት ይሄ አጋጣሚ አለኝ። ያውቁታል ብዙ ሰዎች ይሄንን ጉዳይ። ሁለተኛ የሪል ስቴት ሲሆን ሚኒመም በፖስት 500 ሺህ ብር ነው የምጠይቀው። በአምባሳደርነት ሌቭል ግን አመቱን ሙሉ ስለምሰራ አመቱን ሙሉ ስለዛ ተቋም ስለምናገር አመቱን ሙሉ ፕሮሞሽን ስለምሰራላቸው ብዙ ሚሊዮኖች ናቸው። ለጊዜው ግን ይቀር ብዙ ሚሊዮን 10 ሚሊዮን 20 ሚሊዮን አይ ይቀር ብዙ ሚሊዮን ነው ግን ከዛ በላይ ነው። ኦኬ ውጤቴን ስለማውቅ በዚህ ደረጃ በራስ መተማመን ያለው ሰው ውጤቱን ስለሚያውቅ ነው። ማስታወቂያ አሰርታችሁት ራሳችሁ ከአቅም በላይ ሆኖባችሁ ዴማንዱ አጥፋ እስክትሉ ድረስ እንዲህ ያለ ኢቲቪ ላይ ያየው እኔ ፋና ላይ ሰርቻለሁ፣ ደቡብ ላይ ሰርቻለሁ። ሚዲያዎቹ እንኳን ሚኒስትሪ ሚዲያዎቹ እንኳን እንደዚህ እንኳን ከስተመር ሲያጥለቀልቁ አላየሁምና ብቸኛው ሰው መንሱር ጀማል ነው። ቢዝነስ ይቅደድልህ ወንድሜ፣ በማንኛውም ጉዳይ ላይ ለምታደርጋቸው ነገሮች መጨረሻ የምታነሳው ነገር ካለ ከምትሰራው ቢዝነስ ጋር ተያይዞ ምን ጋር 2000 ሰዎች አሉ፣ አንተ ጋር ምን ያህል እንዳሉ አላውቅም። ከመጣው አይቀር መናገር የምፈልገው ነገር አለ የምትለው ካለ ያየር ሰዓት እኔ ጋርም ኦልሞስት 1200 ሰው በላይ አለ። አሁን በቅርብ የጀመርኩት አመት አልሞላው ሊፍት አስመጣለሁ። ኤሌቬተር በኢትዮጵያ ሕግ መሰረት ግራውንድ ፕላስ 4 ከሰራ የግድ ሊፍት ያስፈልጋል የሚል ሕግ ስለወጣ ያቺን ነገር ለመጠቀም ስለፈለግ ከቱርክ በጣም ከትልቅ ካምፓኒ ሊፍት አስመጣለሁ። ሊፍት የሚፈልጉ ሰዎች ካሉ ባዮ ላይ እሁድና ቅዳሜ ስልኬን አጠፋለሁ። አሁን ግን ባዮ ላይ አስቀምጣለሁ። እዛ ላይ ባለው ስልክ ወይንም ደግሞ አልመንሱር ግሩፕ በሚል ኢሜል gmail.com ሪኩዌስት ካደረጉልኝ ሊፍት በጣም በተመጣጣኝ ዋጋ ቱርኮች ናቸው ከኔ ጋር የሚሰሩት፣ ኢንጂነሮቹም ቱርኮች ናቸው። እዛ ስራ ላይ ስላለው በሰፊው አግሬሲቭሊ እየሰራው ያለው ሊፍት ኢምፖርት ማድረግ ስለሆነ በዛ ስራ ላይ አብረን ኮላቦሬት አድርገን መስራት እንችላለን የሚል ሀሳብ ካለ የተሻለ ሀሳብ አለኝና ይሄን ሀሳብ ብትጨምርበት የሚል ሰውም ካለ ዌልካም። ሌላው መንሱር ጀማል ብር ሰጥቼዋለሁ። በመንሱር ጀማል ተጭበርብሬ ያለው በመንሱር ጀማል ሶሻል ሚዲያ ላይ ባለው ፎሎወርስ አይቼ
ብር ሰጥቼው እንዲህ አጭበርብሮኛል፣ ከአንዳንድ ባለስልጣናት ጋር ፎቶ እነሳለሁ እኔ እነዛም ፎቶዎች አይቼ ተሸውጃለሁ፣ የእነሱም ፎቶ አሳይቶኝም ሸውዶኛል የሚል አካል ካለ ፕሊዝ ሁልፍሪ ቴዲ ወንድማችን ለእኔ መንገድ እንኳን ቢከብዳችሁ ለቴዲ አሳውቁት። በእስልምና አስተምሮ ያንተ ሀቅ ያንተ ነው እንጂ የፈጣሪ አይደለምና የእናንተንም ሀቅ ይዤ ወደ ፈጣሪ እንዳልሄድ ወደ ፈጣሪ ሲሄድ ከምሰግደው ስግደት ከምጾመው ጾም ከተለያዩ በረከቶቼ ነው ፈጣሪ አንስቶ ለአንተ የሚሰጠውና ነገ በምድር ላይ ያለው ዕዳይን ለመክፈል እችል ደግሞ ሊከፍሉልኝ የሚችሉ በጣም ጥሩ ወዳጆች ስላሉኝ እነሱም እንዲከፍሉልኝ ማድረግ ይችላለሁ። እኔም ደግሞ በምችለው መልኩ መክፈል ይችላለሁ። ተጭበርብር ያለው ተዋሽቻለሁ የሚል ሰው ካለ ፕሊዝ እድሉ ክፍት ነው። ለአንተም ይንገሩ፣ ሜሴጅ ያድርጉልህ። ከዚህ ደቂቃ በኋላ ስትወጣ መንሱር እንዲያርጎኛል የሚል ሜሴጅ ካለ ፕሊዝ በፈጣሪ ስም ነው የምለምንህ እንዳታልፈው አይተህ ኮሚኒኬት እንድታደርግልኝ መልእክቴን አስተላልፋለሁ። ሌላው ሰው እንሁን ቴዲ፣ ብዙዎቻችን ሰው ሁነን ሰው እየሆንን አይደለምና ሰው እንሁን። ቤተክርስቲያኖቻችን ዛሬ ባዶ ናቸው። ቤተክርስቲያን እንሂድ። መስጊዶቻችን ባዶ ናቸው። አልሐምዱሊላህ ረመዳን እየመጣ ነው፣ ሁሉም ይሮጣል። ግን ከዛ በፊት ወደ መስጊድ፣ ወደ ቤተክርስቲያን፣ ወደ ፈጣሪ እንመለስ። ሰው ስንሆን እናት አባታችንን እናከብራለን፣ አምላካችንን እንፈራለን። እናት አባትን የሚያከብሩ ሰዎች በምድር ላይ ሁሌም ደስተኞች ናቸው። እናት አባታችሁን አክብሩ፣ እንዋደድ። በንግግር ያስቀየምኩት ሰው ሽቶ ሳደርግ ሳክስ ምናምን ብላችሁ ያማችሁኝ ሰዎች ደግሞ በእኛ መጽሐፍ ሐሜት ክልክል ነው። ስለዚህ ለአላህ ብዬ አፉ ብያችኋለሁ። ከዛሬ ጀምሮ እንዳታሙኝ። ይሄን ነገር ልኝ አመሰግናለሁ ቴዲ ወንድሜ፣ ከልብ ነው የማመሰግነው። የእናትህም ጉዳይ በሰላም በጊዜ እንዲቋጭ ጸሎቴ ነው። በማንኛውም ጊዜ በምትፈልገኝ ጊዜ አለሁልህ። ስለመጣ ከልብ ነው የማመሰግነው። መንሱሬ፣ እንደ የሰዓት አቆጣጠራችሁ ሁላችሁንም ሰላም ዋሉ፣ ሰላም አምሹ። ጤና ይስጥልኝ መንሱሬ። ቴንክስ ሶ ማች።